ትዳር ምንድን ነው? ሰው ለምንድን ነው የሚያገባው? እና የትዳር ፈተናዎችን እንዴት እንፍታቸው? እንግዲህ ሶስት ነገሮችን ነው የምንማረው ማለት ነው። የመጀመሪያው ትዳር ምንድን ነው የሚለው ይገራል። ትዳር ምንድን ነው ሲባል በጣም ብዙ ፍቺ ሲላንተ ለአንድ ደቂቃ ትዳር ምንድን ነው አስብ እስኪ። ወይ አውሩ እርስ በርስ የእውነቴን ነው አውሩ ሁለት ናቸው። አውሩ ትዳር ምንድን ነው ለአንድ ደቂቃ። እውነቴን እንኳን ከጤና ደግሞ እውነቴን ነው። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። አንዳንድ ጊዜ ሰዎች ትዳር አሁን ወደዚህ ሆኑና ሰዎች ትዳር ምን ይመስላቸዋል ብዬ አስባለሁ። በትዳር የተረጋገጠ አይደለም ግምት ነው። ሰዎች ትዳር ምን ይመስላቸዋል? የኑሮ መተጋገዣ መድረክ ይመስላቸዋል። ተጋግዞ መኖር እነሱ ይመስላቸዋል። ወይም ከሆነ ችግር መላቀቂያ ወይም ብር የሌለው ሰው ለኮስቸሪ የሆነ አዋጡ ለመኖሪያ ይቆጥሩታል። ሰው ደስታ ቢታፈስበት በቃ መናፈሻ ወይም መዝናኛ የሚመስላቸው ሰዎችን ማለት ማረፊያ ወደብ የሚመስላቸውን ሰዎች ከአንድ ሰው አምጥቶ እዚያ ውስጥ ርፍ ቶሎ የሚኖሩ እንደዛ የሚመስላቸው ሰዎች ማለት ተፈጥሯዊ ፍላጎትን አሳክቶ መጨረስ የሚመስላቸው ሰዎች ማለት ተፈጥሯዊ ፍላጎት ይሄ የባዮሎጂ ውጤት የሆነውን ነገር ብቻ ለመጨረስ ወይም እሱን ለማሳካት ብቻ ብሎ የሚያገባ ሰው ማለት እና ችግር ለማሳለፍ የሚያገባም ማለት ዝና ተመችቶት የሚያገባም ማለት ደስ ስላለው የሚያገባም ማለት ጓደኞቹ ስላሸማቀቁት የሚያገባም ማለት እንዴ እስከ መቼ ድረስ ነው እንዲቆማለት ካለው ቆመለት ካለ ነው እንደዚህ ለብላችሁ ናታሽ እንደዚህ ብሎ የሚያገባም ማለት ቤተሰብን ለማስደሰት ብሎ የሚያገባም ማለት እንደዚህ ማለት እንደው ከዚህ ታዲያ ትዳር ምንድን ነው? መተጋገዣ ማለት አብሮ መኖሪያ ማለት አዋልቶ መኖሪያ ማለት ስጋዊ መሻትን መፈጸሚያ ማለት ትዳር ምንድን ነው ስትሉ መጽሐፍ ቅዱስ የሚመልሰው ትዳር ምስጢር ነው። እስኪ በሉ ትዳር ምስጢር ነው በሉ። ደግሞ እንጂ ትዳር ምንድን ነው? ምስጢር ነው። ኤፌሶን ምዕራፍ 5 ቁጥር 32 ለዚያው ታላቅ ምስጢር ነው። አብይ ውእቱ ዝንቱ ምስጢር ወእምሮ በእንተ ክርስቶስ ወበእንተ ቤተ ክርስቲያን። ይህ ምስጢር ታላቅ ነው ይላል ክርስቶስ። ይገርማችኋል በመጽሐፍ ቅዱስ ታላቅ ምስጢር ተብሎ የተጻፈለት ምን ሰው እንደኝ ታላቅ ምስጢር ተብሎ የተጻፈለት ቅዱስ ትዳር ምስጢር ነው። ምንድን ነው ምስጢርነቱ ነው? ምንድን ነው ምስጢርነቱ? ምን ይመስላችኋል? ምስጢርነቱ ክርስቶስን ማስመሰሉ። ሰው የሚያገባው ክርስቶስን ለመምሰል ብቸኝነትን ለማራቅ ቅድም ያልኳችሁ ነገሮች አሉ። ሰው ማግባት ያለበት ክርስቶስን ለመምሰል ነው። እንዴት ነው ሰው ክርስቶስን የሚመስለው? በትዳር የመጀመሪያ መለኮት አለ፣ ስጋ አለ፣ ወይም ቃል አለ፣ ስጋ አለ፣ አብ ወልድ መንፈስ ቅዱስ አለ። አብ ልብ ይባላል፣ ወልድ ቃል ይባላል፣ መንፈስ ቅዱስ እስትንፋስ ይባላል። ይህን ታውቃላችሁ። ለምሳሌ እናንተ ልብ አላችሁ፣ ቃል አላችሁ፣ እስትንፋስ አላችሁ። ግን ስንት ሰው የምትባሉት? አብ ልብ፣ ወልድ ቃል፣ መንፈስ ቅዱስ እስትንፋስ ስንት አምላክ ናቸው? አንድ አምላክ ናቸው ማለት ነው። ስለዚህ ቃል ከሶስቱ ከልብ ከቃል ከእስትንፋስ ተባይሆን ማለት ቃል። ለምሳሌ እኔ ጽሁፍ ብጽፍ በብራና ላይ ብጽፍ ከልብ ከእስትንፋሴ እና ከቃሌ ወረቀት ላይ የሚያርፈው ነው ቃል ነው አይደለም። ስለዚህ ድንግል ማርያም ሰሌዳ ትባላለች። አካላዊ ቃል ደግሞ የተወለደባት ነው። ስለዚህ ቃል ብቻ ነው። ቃል ወረቀት ላይ ሲጻፍ ከልብ ይነጠራል አይነጠርም? ይነጠራል። ለምሳሌ ቃል የሚል ቃል ሲጻፍ እሺ ቃል ዲያቆን ማንታለ ሲጻፍ ነው። አሁን ቃል አምጣው እሱ እሺ የዚህ ጋር ቃል ብሎ ጽፏል።
አሁን ቃል እዚህ ላይ ተጽፏል። ከልቡ ወጥቶ ወድቋል አለች ወድቋል ወደ ተጻፉ ላይ ጽፏል እዚያው ልብ ውስጥ አለ። ስለዚህ ቃሉ ልብ ውስጥ እንዳለ ምን ላይ ተጽፏል? ወልድ ከአብ ሳይለይ በዚህ ዓለም ምን ሆነ? ሰው ሆነ። ከአብ ሳይለይ በዚህ ዓለም ሰው ሆነ። ቃል መጣና ከድንግል ማርያም ሥጋ ለበሰ ብላችሁ መለኮት ባለጸጋ ነው። ቃል ባለጸጋ ነው። ሥጋ ደግሞ ድሃ ነው። ባለጸጋው መለኮት ድሃ ሥጋን መጥቶ ለበሰ። ከዚያ በኋላ አበአኑ ለሥጋሁ ወረሰዮ አሐደ ምስሌሁ ለሊሁ አንገሶ ለሥጋሁ ሥጋውን ራሱ አነገሰው፣ በኃይል አደረገው፣ ከእሱ ጋር አንድ አደረገው። ከዚህ በኋላ ይህን ቃል መጥቶ ከድንግል ማርያም የለበሰውን ሥጋን ከቃል ቃልን ከሥጋ ለይቶ ማሳየት አይቻልም። ግን በታጥቦን እንደጥርስ ታጥቦን ከባድ ነገር ወደ ከባድ ወንግ ወሰድኳችሁ። ይቀርባል ወተት እንደሚቀያት አጥንት አይሰጥ እንትን እሺ የቅዱስ ጳውሎስ ሚኒስቴር ምሳሌ አምጣና ከለልን አድርገው አባቶቻችን ያወጣል። ለእናንተ እሺ ብረትን እሳት ውስጥ ጨመሩ። ስንጨምረው ምን ይሆናል? ይቀላል። ከዛስ ያቃጥላል አይደል? ስለዚህ እሳቱ ለምሳሌ ብረቱ ጠፍጣፋ ቢሆን የእሳቱ ቅርጽ ምን ይሆናል? ቀይ ጠፍጣፋ ነገር አታየው? አዎ እሳቱ ስለዚህ የምን ቅርጽ ያዝ? የብረቱን ቅርጽ ያዝ። ብረቱ የእሳቱ ምን ይዟል? ሙቀቱንና ብርሃኑን ይዟል። አይዟል እሳቱ የብረቱ ምን ያዘ? ቅርጽ። አሁን ወርድ ዮሐን ኢየሱስ ሆይን እንተፋቸው አሜት ነው የሚይዘው ከኢትዮጵያ እንደሚወጥ ወርድ ነው። ሌላው አንቺ ያዝ ማለት አለባችሁ እንዴ እሳቱ የምን ቅርጽ ይዟል? ከምን ያለፈው የምን ምንም ከባድ ነው ጋር ስለምታስቡ ነው የሚገርምሽ። እሳቱ የምን ቅርጽ ያለው ብረቱ የእሳቱ ምን ያለው ብርሃኑና ምን ያለው ሙቀቱ ምን ያለው በጣም እንዳትረሱ። ብረቱ ወደ እሳትነት ተረቋል አልረቀቀም? አልረቀቀም። ትብላክሲ እሳቱ ወደ ብረትነት ገዝቷል አልገዘፈም? አልገዘፈም። ምን ያለ ነገር ይዘው መስራቁ ሰው አይደለም። አይ እንዴት ላድርጋችሁ እንግዲህ ከዚህ በላይ ማንገር አልችልም። ይቅርበል። እሺ እሳቱ ወደ ብረት ማራራቋችሁ ያማገር እሳቱ ይሄ አጉጭ ያለ ብረት ሆኗል ወይ አንተን ማለት ነው። ብረትነቱን ሳይለቅ ነው እሳት የሆነው ማለት ነው። አሁን ግን ሰው መሰለኝ እሳቱ ወደ ብረትነት አልገዘፈም። ብረቱ ደግሞ ተለውጦ እሳት አልሆነም። ስለዚህ ብረቱ ከነግዝፈቱ እሳቱ ማለት እሳቱ ከነርቀቱ ብረቱ ማለት አሁን ብትወራላችኋት እሻት በመዶሻ ስንመታው ብረቱ ወይስ እሳቱ ብመት እሳቱ ጥሎት ሄደ እና ይሄን እሳቱ ጥሎት ሄደ በመዶሻ ስንመታው እኔ ነው ስለዚህ እሳቱ ጥሎት ሄደ እና እሳቱ እንለዋለን። እሳቱ የሚመጣበት አካል የለው ማለት እሳቱ ምንድን ነው ብለህ ነው ግን ደግሞ ከብረቱ ምን አላለ አልተለየም። ስለዚህ እሳቱ በምቱ ይመጣል፣ በብረቱ ይመጣል። እሳቱ ይመጣ ነው ማለት አንችል ግን ስንት ነው? አንድ ነው። ይሄኛው እሳት ነው፣ ይሄኛው ብረት ነው ማለት ይቻላል። ቀለል ያለ ነገር ሽሌላ ላምጣላችሁና መዓዛ ያለው አበባ ላምጣ። ይሄ ቀለል ያለው መዓዛ ያለው አበባ ላምጣና አፍንጫችን ላይ የሚሰጠው አበባው ነው መዓዛው ነው። እሺ ከአበባው ላይ ይሄ መዓዛ ይባላል።
ይሄ አበባ ይባላል። እነሱ ማሳየት ትችላለች። ስንት ነው ግን ወስደ ነው ሁለትነት የሌለው ተዋህዶ ይባላል። ሶስት አይነት አንዶች አሉ። ሶስት አይነት አንድ ምን ይባላል? ዱዋል ዋን፣ ሲንግል ዋን፣ ዩናይትድ ዋን ይባላል። ሁለት የሆነ አንድ፣ ነጠላ የሆነ አንድና የተዋሃደ አንድ ይባላል። ሁለት የሆነ አንድ ማለት ሁለት ባጭሩ ቱ ሲም ካርዶች ኢን ዋን ሴል ፎን ማለት ሁለት ሲም ካርዶችን በአንድ ፎን ስንጨምራቸው የሚባለው ዱዋል የሆነ ግን ምንድን ነው? ዋን ነው ማለት ነው። እሺ ሲንግል ዋን የሚባለው ደግሞ ነጠላ ነገር ምንም የሌለው ነጠላ ለምሳሌ መስቀል ዝም ብሎ በቃ እንዲሁ የሆነ ምንም የተመረበት ነገር የለም። ዩናይትድ ዋን የሚባለው ግን የትኛው ነው? የተዋህደ አንድ የሚባለው አበባና ማዕዛ፣ ብረትና እሳት፣ ነፍስና ስጋ እነዚህ ማለት የተዋሃዱ አንድ። መዋሃድ ማለት ከመከላከል ሄዱ ነው። ከመደመር ይለያል፣ ከተናጽቆም ይለያል፣ ከመጠራራት ይለያል፣ ከጉርብትናም ይለያል፣ ከመጨመርም ይለያል። ለምሳሌ ወተት ሲጨመር ቡና ኮለና ምን ወገናን ተብሎ ያለ እሱ አሁን ምን ይባላል መሰላችሁ? መቀላቀል ነው። ወተቱ የተወሰነ የሚያጣው ጠባይ ያለው፣ ቡናውም የተወሰነ የሚያጣው ነገር አለው። አቶን ስለዚህ የሚባለው ጡሳሄ ይባላል። አንድ ፋንቱ ይወሰነዋልና ከራሱ ያጣው ነገር አለ። ሴትና ስጌ ነው በቀላቀላቸው ደግሞ አንድ ፋንቱ ምንም አይወስድም፣ ሌላ አንድ ላይ ይሆናል። ስለዚህ በመጠራጋት ይለያል። ተዋህዶ ማለት አንዱ የራሱን ሳያጣ የሌላውን ገንዘብ የሚያደርግበት እንግዲህ ዘኛው ተወዱም ይሄ ምን ነገር አለ መገናዘብ ተገናዘብ የሚሆን ኮሚኒኬሽን ነው። ሌላ ደካማ ስለሆነ ልጆች አይበቃ እንደዛ ነው የሚለው እና አንዱ የአንዱን ገንዘብ ያደርጋል ወይ የራሱ ያደርጋል። ግን የራሱን ሳይለቅ አንዱ የራሱን ኔቸሪቲ ሳያጣ የሌላውን ያደርጋል፣ ገንዘቡ ያደርጋል። ይሄ የሚባለው ተዋህዶ ይባላል። እሺ ተዋህዶ አሁን ብረትና እሳቱ ስንት ናቸው? ግን በተዋህዶ ማለት የራሱን ባህሪ ምን ያደርገው ሳይለቅ በተዋህዶ ተጠብቆለት ማለት በራሱ እንደቆመ የሌላውን ገንዘብ ያደርጋል። ሁለት አካላት ሁለት ባህሪያት በአንድ አካል ውስጥ ማለት አይደለም። አንድ ተዋህዶ ግን በተዋህዶ ነው። ይሄ ምን ይባላል? በተዋህዶ እናምናለን ማለት ይሄ ቃል መጣና ከድንግል ማርያም ስጋ ለበሰና የስጋን ቅርጽ መጠኑ አደረገ። ባህሪው እንደመና ማለት ስጋ ደግሞ ውስንነቱን ሳይለቅ የመለኮትን ምልአት፣ ርቀት፣ ስፋት፣ ጌትነት፣ አምላክነት፣ ብሩህነትና ዘላለማዊ ሕይወትነት ገንዘቡ ያደረገ። ግን ክርስቶስ ሁለት አይደለም፣ ስንት ነው? አንዱን ሳያጠፋው ለምሳሌ እንደ ሰውነቱ ሲተኛ ታዩታላችሁ። እንደ አምላክነቱ ይነሳና ነፋሱን ሳት ተበል ሲለው ታዩታላችሁ። እንደ ሰውነቱ አልዓዛርን የከበራችሁ ዝም ሲጠይቅ ትሰሙታላችሁ። እንደ አምላክነቱ አልዓዛር ናውጣ ብሎ ሲያወጣው ታዩታላችሁ። እንደ ሰውነቱ ሲታመም ታዩታላችሁ። እንደ አምላክነቱ የልቅሱን ጫፍ ሕመም ሲፈራው ታዩታላችሁ። ይሄ ነው ተዋህዶ ማለት። አልተለወጠም ግን አንዴ እንደ ሰውነቱ ሰርግ እንድትመጣ ተብሎ ሲጠራ እንደ ሰው ታዩታላችሁ። እንደ አምላክነቱ ውሃውን በቃሉ ብቻ ወይድ ሲያደርገው ታገኙታላችሁ። እርሱ ተዋህዶ ይባላል። እንግዲህ ማግባት ይሏቸዋል። ይሄን መምሰል ማለት ነው። ገባሽ? ባል ቃልን ይወክላል፣ ሚስት ስጋን ትወክላለች። መዋሃድ ነው። ማግባት ማለት መዋሃድ ማለት አንዱ ያንዱ ገንዘብ ያደርጋል። ቃል ከስጋ ስጋ ከቃል ጋር በማዋሃዳቸው ምክንያት የመለኮት ስጋ የመለኮት ገንዘብ እንዲያው ለቃል ከሆነ ለስጋ ወዲያው ለስጋ ከሆነ ለቃል ከሊቃውንት ጋር ነው ባባችሁ ነው። የመለኮት ገንዘብ ለስጋ የስጋ ገንዘብ ለቃል ማለት የመለኮት ገንዘብ የሆኑ መላእክት መጡና ቤተልሔም የስጋ ገንዘብ ሆኖ አመሰገኑ።
የሥጋ ገንዘብ ብረኞች የመለኮት ገንዘብ ሆኑና አመሰገኑ። ሁለቱም አንድ ሆኑ። አሁን ይሄኛው የቃል ምስጋና፣ ይሄኛው የሥጋ ምስጋና የምንለው የለንም። ስትጋቡ ተዋህዶ በተአቅቦ ማለት ተዋህዶ በተአቅቦ ተዋህዶ በምን መዋሃድ ነው ፈጽሞ። ከዚህ በኋላ ይሄ የሥጋ ነው ይሄ የመለኮት ነው አይባልም። የሚያገባ ሰው ይሄ ያንቺ ነው ይሄ ያንተ ነው ማለት ካላቆመ አልተጋባም። የኔና የእናንተ የሚባል ነገር የለውም። እኔም ቅዱስ ዮሐንስ አፈወርቅ ሲናገር ገንዘብ ለብቻቸው የሚያስቀምጡ ባለትዳሮች ሲናገር አንተ ሞኝ ከሁሉ ነገር ሰው እንደሚከብር ታውቃለህ ወይ? ከሁሉ ነገር ሰው ይከብራል። ለሚስት ራስን ከሰጠ በኋላ ገንዘብ የምትሸሽጋት ከሆነ ራስን ከገንዘብ እንዳሳነስክ ታስታውላለህ። አንተን እኮ ሰጥተሃል። አንተን ከሰጠህ በኋላ ሳንቲም የምትከለክል ከሆነ አንተ ከሳንቲም ታንሳለህ ማለት ነው። እንዴት ራስህን እንደምታዋርድ ትመለከታለህ። ማዋሃድ ማለት ያንቺ እናት ያንተ እናት፣ ያንቺ ሀገር ያንተ ሀገር፣ ያንቺ አንቆት ያንተ አንቆት፣ ያንቺ ገንዘብ የኔ ገንዘብ፣ ያንቺ ደሞዝ ያንቺ የኔ ደሞዝ፣ ያንተ አካውንት ያንቺ አካውንት ማለትን ከማቆም ነው የሚጀምረው። ሰው የራሱ አይደለም ሲያገባ የሌላውን ገንዘብ ያደርጋል። ግን በተአቅቦን በተአቅቦን ምን አላችሁ? እሺ ጥያቄ ልጠይቃችሁ። ክርስቶስ ከተዋህዶ በኋላ ሥጋ ከመለኮት መለኮት ከሥጋ ይለያያል አይለያይም? ንገሩኝ እንጂ ባልና ሚስት ቢለያዩ ተዋህዶን ካሉ ማለት ተከለቹ። ክርስቲያኖች ሲፋቱ እምነታቸውን ነው የሚገለጥ። እምነት በተግባር ይገለጣል። ጋብቻ የተዋህዶ ምስጢር ስለሆነ ምስጢር ያሰኘን እሱ ነው። በታውቁ የሚያሰኝበት ምክንያት ሰው ሁልጊዜ እንደናንተ ቢያስብላችሁ መፈለግ የለባችሁ። በታውቁ ለምንድን ነው እንደማስበው ማታስብ አይባልም። ለምንድን ነው እንደማስበው ማታስብ አይባልም። በታውቁ ነው። ሰው እናንተን እንዲሆን ስትፈልጉ ነው ጥፋት የሚመጣው ማለት ነው። እንደ አቅሙ እንዲሆን ሊፈቀድለት ይገባል። ሕፃናት ለምሳሌ የሆነ ጊዜ ግን ሕፃናት የሚሉበት ጊዜ አለ። ታውቃላችሁ? ለምንድን ነው አንተ ልጅ የማትል ይባላል አይባልም? ጊዜ ያለው የሚልበት ሰው በራሱ ዓለም የሚኖርበትና ቆይቶ የሚያድግበት ጊዜ አለ። ሴት ወንድን አትሆንም። ልብ ብላችሁ ስሙ። ወንድ ሴት መሆን አይችሉም። የራሳቸው የተፈጥሮ ሀብት አለ። እንደ ሀብታቸው አብረው መኖር፣ የሴትነቷን ሀብት መጠበቅ፣ የወንድነቱን ሀብት መጠበቅ ነው እንጂ ወንድ እንደ ሴት እንዲያስብ፣ ሴት እንደ ወንድ እንዲያስብ ማለት አይቻልም። የምሬ ነው። በቅድስና ይቻላል። በተፈጥሮ ግን የማይቻሉ ነገሮች አሉ። እውነት ነው። ቋንሰል አንዱ ችግሩ እሱ ነው። ስለዚህ ትዳር ምስጢር ነው። ማንን የሚያስመስል? ክርስቶስን የሚያስመስል ሥጋ መለኮትን መለኮት ሥጋ እንዳልተርጎት ባናም። ለምሳሌ ሴቶች ወራዊ ግዳጃቸው በሚመጣ ሰዓት እንደዚያ እንዳያስቡ ማድረግ ይቻላል አይቻልም? ሴቶች ነፍሰ ጡር ሆኖ በሆኑ ጊዜ የሚያስቡትን እንዳያስቡ ማድረግ ይቻላል አይቻልም? እንደውም አሁን እንደው ነፍሰ ጡር በሆነች ጊዜ ባሏን በትልቅ ጉልቻ አናቱን ወይም ሊላት ይችላል። ሆርሞኑ ነው እኮ ይሁንት የለም እንጂ ሴት ቤቷ አይደለች እንደዛ የምታደርገው። አሁን እንደዚያ እንዳታስብ ማድረግ ይቻላል አይቻልም? ጾታን መደምሰስ አይቻልም፣ መለወጥ አይቻልም። ሰው ሊያውቃቸው የሚገቡ በጣም ብዙ ነገሮች አሉ። እውነቴን ነው የምነግራቸው። በተአቅቦ አንደኛ እምነታችሁን ነው የምታከብሩት፣ ክርስቶስን ነው የምትመስሉት። እውነቴን ነው። አግብታችሁ የምትኖሩበት ዋናው ነገር ክርስቶስን ለመምሰል ነው። ሰው ሚስቱ ብታስጠላው፣ ሰው ወይም ሴት ባሏ ቢያስጠላት ተዋህዶን ነው ያስጠላት። ክርስቶስን እየጠላችሁ ወይም ክርስቶስን እየጠላ ያናንጂ ይሄንን ማወቅ ምስጢር ነው። ሁለተኛው ክርስቶስና ቤተክርስቲያንን የሚያስመስል ምስጢር ነው። ቅድም መለኮትና ስስሊት የተዋሃዱበት ምስጢር ነው። አሁን ደግሞ ክርስቶስና ቤተክርስቲያንን የሚያስመስል ምስጢር ነው። ልብ በሉ። ባል ክርስቶስን ነው የሚመስለው፣ ሚስት ደግሞ ቤተክርስቲያንን ነው የምትመስለው። ልብ በላችሁ።
ክርስቶስ ለቤተ ክርስቲያን ያደረገላት አለ፣ ቤተ ክርስቲያን ለክርስቶስ ያደረገችው አለ። ኃላፊነታችሁን እዚህ ውስጥ ታገኙታላችሁ። ትዳር የሚበጠበጥ ምክንያት ባለም ድርሻውን ያውቅ፣ ሚስትን ድርሻውን ያውቅ። ታስታውቅ ይህን ቢያውቅን ዝም አግብቶ ይኖራል። የባልነት ድርሻው ምንድን ይመስላችኋል? ምንድን ነው? ምንድን ነው? ሴቱን ጠይቆን እንጂ የባል ድርሻው ምንድን ነው? ክርስቶስን መሆን። ማን መሆን ነው? ያ ማለት ክርስቶስ ለቤተ ክርስቲያን ያደረገላትን ማለት ትፈልጋለች ማለት ነው። ሚስቱ ትፈልጋለች። ክርስቶስ ለቤተ ክርስቲያን ምንድን ነው የሚያደርግላት? የመጀመሪያው ይወዳቱ አይደል? ወበከመ ክርስቶስ አፍቀራ ለቤተ ክርስቲያን ከማሁ ትደውሊ ያፍቅሩ አንስቲያዩ። ክርስቶስ ቤተ ክርስቲያንን እንደወደዳት ባሎችን ሚስቶቻቸውን ይወዳሉ። ክርስቶስ ለቤተ ክርስቲያን ያደረገው ፍቅር ነው። ሚስት ከባሏ የምትፈልገው ነገር ምን እንደሆነ ትገራችሁ? መወደድ ነው። እኔ ሳላገባ ተምሬ ያወቅሁትን እንዴት አንጉታቸው ይሄው ማለት ነው። ሴቶች ከባሎች የሚፈልጉ ለወንድ ሲመረው ከባሎቻቸው የሚፈልጉት የመጀመሪያ የመጨረሻ የዘመናቸው ጥያቄ ሁሉ ይወደኛል ወይ ነው። እንደሚቆባቸው እርግጠኛ መሆን ይፈልጋሉ። በተግባር እንዲገለጥ ለዲያ ብዙ መገለጫዎች አሉ። ወሬያቸውን በማዳመጥ ያው ሴቶች ችግራቸውን የሚፈቱ በማውጋት ስለዚህ ማዳመጥ ይፈልጋሉ። ጆሮ ይፈልጋሉ። ምንም ለሚወዳቸው ሰው ሁሉንም ነገር ነው የሚያወሩት። ለምሳሌ ከጓደኛዬ ጋር አስፋልት ስናቋርጥ ነጠላ ጫማዋ ተበጠሰባት ነው ልካላት ነው እንደ ባሏ ነው የምታወራው። እንደዚህ ነው። ይሄ ንግግር ማጣጣል የመከረም ነው። ሁለተኛ ነገር ፈጽሞ አቆሮስ ማለት ቤተ ክርስቲያን ልንገራችሁ፣ ካልአውራናችሁ ቤተ ክርስቲያን ከጧት ጀምራ ሌሊት ሙሉ ለክርስቶስ ምን ማለት ነው? ማውራት ኪዳን ምንድን ነው? ለእግዚአብሔር ማውራት ነው። ማህሌት ምንድን ነው? ለእግዚአብሔር ማውራት መናገር። ሰዓታት ምንድን ነው? ለእግዚአብሔር መናገር። ቤተ ክርስቲያን ግሻዋ ለእግዚአብሔር መናገር። እግዚአብሔር ሰሚዋ። ሚስት ባሏ የምትለውን እንዲሰማ ትፈልጋለች። ጊዜ እንድትሰጧት ያስፈልጋል። ክርስቶስ ለቤተ ክርስቲያን ጊዜ ሰጥቷል። አንድ ጊዜ ተሰብሮ ዓለምን አድኖ ድሮ ማድረግ አቅቶት መሰላችሁ? ለምንድን 33 ዓመት የሆነው? ለቤተ ክርስቲያን ጊዜ እየሰጠ ነበር። ከሴት ጋር ከሚስቶቻችሁ ጋር አብሮ መኖር ቤተ ክርስቲያንን ዓለም እስከሚያልፍ ድረስ አልለይሽም እንዳለ ሴቶች አብሮ መሆንን፣ መደመጥን፣ መወደድን ይፈልጋሉ። በቃላት ጭምር መስማት ይፈልጋሉ። ሴቶች ውዳሴ ተብሎ ያለች ነው። ምስጋና ይወጣል። የታወቀ ነገር እንደ ምግብ አትክልት ውሃ የሚፈልገውን ያለው ሴቶች ምስጋና የሚፈልጉት ስለዚህ ማመስገን ያስፈልጋል። ስለዚህ ያነግራችሁ ክርስቶስ ቤተ ክርስቲያን አልሰማችሁት? እንዴት ነው ምስክራል መኃልየ ሰሎሞን አንብቡ። ይሄ ሴት ስትመሰከር የምታገኙት አንቆት እኮ ክርስቶስ ቤተ ክርስቲያንን ያመሰግኑታል። ያ የሚያስተምረን ሰዎች ሚስቶቻቸውን ማመስገን፣ ማዳመጥ፣ ጊዜ መስጠትና መውደድ ያስፈልጋል እና መናገር ያስፈልጋል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ያን እናው ክርስቶስ ለቤተክርስቲያን ምንድን ነው? መክተዋል። መጠጊያዋ ራሷል። ባልነት ማለት ራስ መሆን። ራስነት ማለት የሚያቅድ የሚመራ እቅድን ያወጣል፣ የሚያስተዳድር መልካም ይሆናል፣ የሚያሳብፋል። ይህን ትፈልጋለህ? ሰማችሁ? የእናንተም አለ እኮ ሴቶች ደስ ብሏችሁ የእናንተም ብቻ አለ። ስለዚህ ልብ በሉ ክርስቶስ ለቤተ ክርስቲያን ምን ማለት ነው? ጠበቃዋ በልጅ ራሷ ከዚያስ መሪዋ ነው። እንዲመራት ትፈልጋለህ። ባል መሆን ማለት ሊታገሙ ስላችሁ ራሱ ለመምራት መዘጋጀት ነው። ለመምራት፣ ለማቀድ፣ ለማሳረፍ አለልኝ ለመባል መዘጋጀት ያስፈልጋል። ባል መሆን ማለት እሱ ቤተክርስቲያን በክርስቶስ ነው አልፋ ተጠብቃ የምትኖር። ይሄ ነው። ሴት ደግሞ ለባሏ የምታደርገው ምንድን ነው? ቤተክርስቲያን ለክርስቶስ እንደምታደርገው መንታዝ ወበከመ ቤተክርስቲያን ትትእዘዝ ወደ ክርስቶስ ከማሁ አንስትኒ ተአዘዛ ለአምታቲክን።
ቤተክርስቲያን ለክርስቶስ ለምትታዘዝ ሚስቶች ሆይ ለባሎቻችሁ ታዘዙ ይላል። ይሄ ወንድ የሚፈልገው ወንድ ልጅ ከሚስቱ ምን ይፈልጋል ከተባለ እሺ ማለት እስኪ እሺ ማለት የሴት ደረቅ መጤናት እንደ ፀሐይ ብታበሩ እምቢ የምትል ሴት ደረቅ ናት። ምንድን ነው የሚደረግ ሲባል እሺ እስኪ እሺ ሆኑ ወንድ የሚፈልገው እሱ ነው። የወንድ ልጅ መጨረሻው ቤተክርስቲያን ለክርስቶስ መታዘዝና ሚስቶች ይታዘዙ። እማምላክ እኔ የትልቅ ቤት ቁልፍ ነው የሰጠሁሽ። ይህን ቁልፍ ብትጥሉት ቤታችሁን ታፈርሱት ራሳችሁ። ይሄ ፌሚኒስቶች የሚያጠነጥኑት አትስሙ። እውነት እንዳይመስላችሁ ሴት ባሏን የምትገዛው በመታዘዝ ነው። ለምትታዘዝለት ሴት የማይገዛው እንጂ እሺ ማለት አንዳንድ ጣሊያኖች ኢትዮጵያን በገዙ ጊዜ የኢትዮጵያ ሴቶች በጣም ወደው ነበር ይባላል። ለምንድን ነው ሲባል የኢትዮጵያ ሴቶች እንደ ጣሊያን ሴቶች መስራጌ ባሎቻቸውን ከሚያከብሩ ሴቶች መካከል የጣሊያኖች ናቸው። የዛሬ አላውቅም የባሏን ኮት ተኩሳ ከረባቱን አስተካክላ ምን ብላ ስለምትል ወንድ ምንድን ነው ሰው ሲያድግ ከእናቱና ከአባቱ ማንን ነው የሚቀርበው? ከእናቱና ከአባቱ ልጅ የሚቀርበው ለማን ይመስላችኋል? ለእናቱ። እና ሚስቱ ማን እንደትሆነለት የሚፈልገው እናቱ እንድትፈልጋል። እና ምንድን ነው በቃ ካልሲውን እሷ እንድታጥብለት እንትኑን ጫማውን እሷ እንድታመሳለት ሁሉ ነገር እሷ ብታስተካክልለት ደስ በቃ ሄዶ ዘፍ ማለት ነው የሚፈልገው። እናቱ መውደድ ማለት ነው። ሄዶ በቃ መውደድ ነው የሚፈልገው። ለዚያ ነው አያንተ ትልቅነት ነው። እናት ሚስቱ ብቻ ሳይሆን የሚፈልገው እናቱን ጥሏት ስለመጣ 20 ዓመት የተሸከመችው እናቱ ስለምትናፍቀው ያን ጉዳይ ቤት ማግኘት ይፈልጋል። ሚስቱ እናቱ ልጇ ዕቃ ደፍቶ ከጎረቤት ጋር ተጣልቶ ሲበላ እሰይ ልጅ የምትሰማዋለች። እናቱ የሚፈልገው የምትጨቀጭቀው ሚስት ሳይሆን እሰይ ልጅ እንደምትለው ለእናቱ እሺ እንኳን እንደመጣ የምትለው ይሄ ከሴት የሚጠበቁ አላበሱትም። አባዳን ያላች ያላምዘዋት የሚጠቅማችሁን ነው። ከዛ ማለት የሚጠቅማችሁን ነው የምነግራችሁ። ሳራ አለ አብርሃምን ጌታዬ በማለት ታጌጥ ነበረ። ጌታዬ በማለት ታጌጥ ነበር። ልዝም ብላ ቁጣን ታበርዳለች አለ ያልሰሙ ልዝም ብላ እሺ ማለት ተቆጥቶ የሄደውን ዳዊትን አብርዳ የመለሰችው አቤጋያ የምትባል ሴት አለች። ባሏን ሊገል ሄደው አብርዳ ጌታዬ እኔ ለአንተ ለጌታዬ የእጅ መንሻ ነው ፊትህን ለማየት የማይገባኝ ስትለው ዳዊት ሰራዊቱን ይዞ ተመለሰ ይላል። ለስላሳነት ከቃም ጋር ናችሁ። አንድ ወግ አውጋችሁ ለሰው የማታውቁት ከሆነ እና የሆኑ ሰዎች አንድ ጊዜ ይሄ የወንድ ሽቱና የሴት ሽቶ ነው ሲሉ ሰማኝ። እኔ አላውቅም እዚህ ያለ እንደዚህ ያለ ራሱ እንዳለ በኋላ ርዕሰ ጉዳዩ ከተነሳማ ማወቅ አለብኝ አሉና ለምንድን ነው የሴት ሽቱና የወንድ ሽቱ በማለት የተለየ ሲባል የሴት ሽቱ ምንድን ነው ብዬ ሳጠያይቅ የሴት ሽቱ ስሙዝ ነው፣ በጣም ለስላሳና ሴንሲቲቭ ነው። ስለዚህ ሴትነት ለስላሳነት ነው ማለት ነው። ሸካራ መሆን ሴትነት አይደለም ማለት አያችሁ። የኔ አናሊሲስ ነው። ሽቷቸው ራሱ ያስተምራችሁ እውነት ነው። ሽቱ ለስላሳ ነው ሲል የወንድ ደግሞ ቆፍጠን ያለው አለ። ሰው ነው ነገረኝ፣ እውነት ሰው ነው ነገረኝ። ይገርም ደረኩ። ስለዚህ አሁን ሴትነት ማለት ለስለስ ማለት ምልስ ማለት ነው። እንደው አንገትን እየለቀለቁ ምሳሌ ማለት እንግዲህ ካረጋችሁ ከታወራችሁ ቤተክርስቲያን ለክርስቶስ እንደምትታዘዝ ምን እንደምትል ነው እንጂ እናንተም ለባሎቻችሁ ታዘዙ። ውሳኔው ጠማማ ቢሆን እንኳን ዛሬ አክብራችሁ ነገ ተቃውሙት። እስኪ እሺ ለማንኛውም እሺ ነገ እንነጋገርበታለን ማለት ራሱ መልካም። ይሄን ታደረጋችሁ ትዳር አይፈርስም። ወንድ ሚስቱን ከወደዳት የሴቶች ጥያቄ ነው። ምንም እኔ አልጅላኖችን ማቋክራለሁ መክራለሁ ማሳገኝ አብዛኛው በመጽሐፍ ቅዱስም በተማርኩት ከእህቶቻችን በሰማው የሴቶች መሰረታዊ ጥያቄ አይወደኝም፣ ጊዜ አይሰጠኝም፣ አያዳምጠኝም አለ። የወንዶች ጥያቄ ምንድን ነው? ባጭሩ
አታከብረኝም፣ ከጓደኞች መሃል ታቃልለኛለች፣ እኔ ያልኳትን አትሰማም። ወንድክ ኩኔት የት በሽታ ማወቅ የሕክምና 7% እኮ በሽታውን ታወቃችሁ እዚህ ላይ ሰው ለምንድን ነው የደረሰው ጉዳያስ ማስተምር ይስጣችሁ ምንኩስና ቢሄድ ይሄ ንገሩ እንጂ ከትዳር ፍቅስና ትዳር ከደንድ ይመጣ ትዳር በሌለበት ሲኖሩ ሳለ ድንግል ማርያም የተገኘች ከትዳር አይደለም። ትዳሩ ካልተቃና የኢትዮጵያ ቤተክርስቲያን መፍትሄ አይነት የሚመጣው ከትዳር ነው። አንድ ጊዜ ወደ ላሊበላ ተሳፍረን ይሄድ አንዱ ሰውዬ ይሳደባል፣ በስልክ ይሳደባል። ሰው ይሳደባል፣ ተወዴታ ሰው አትሳደባል። ስልኩን ዘጋና ፓፓ አለ ዳቤ መነኩሴ ሌባ የሆነ ሆኖ ነው አለ። ነርቶት ነው ደግሞ አንተም አስተካካይ ብሎ ማለት እና የምንድን ነው ያልኩት? ሌቦች ስለምትወልዱ ነው ያልኩት ማለት እናንተ ሌቦች ስለምትወልዱ ሌባ መነኩሴ ሆነ ሰው የዘራውን አልኛች ነው። ሌባ ማለት ጋር ሌባ መነኩሴ ይወልዳል። ሌባ መነኩሴ ሌባ ጳጳስ ሊሆን ይችላል። የዘራነው ምንነት ነው? ጥሩ አባት የሚመጣው ከጥሩ ልጅነት ነው፣ ከእናት የምታጭር። ስለዚህ ይህን እንድታበቡ እርስ በርሳችሁ እንድትመካከሩ ያስፈልጋል። ሌላችሁ ተሽጤ ነው ከቃልጋታችሁ። ስለዚህ ባል ማንን ይመስላል? ሚስትሳ አንተ ያይቀለይላችሁ። ኦርቶዶክስ ሴቶችን ትጨቁናለች፣ ሚስቶችን ትጨቁናለች። ባል ራስ ነው እያለች ይላሉ። እነዚህ የሴት ጠበቆች ማለት ነው የሚመስሉ ግዳሴዎች ናቸው አይደለም። ክርስቶስ የጨቆናት ቤተክርስቲያን ታውቃለች? ታውቃለች ወይ? ያዳናት ቤተክርስቲያን ነው። ባል የክርስቶስ ምሳሌ ነው ማለት እኮ ይሞትላት ለሚስቱ ማለት እኮ ከፍ ያለ መከራ እኮ የተሰጠው እንደው ለሚስቱ ቤዛ ይሁንላት፣ ተላልፎ ይሰጥላት፣ ተላልፎ ይስጣል፣ ይሞት ማለት ነው። እንደዛ ማለት ነው። ሌላው ገራች ባል ራስን እስኪ ራስ ሆኑ ራስ ሚስት ሳውንድና አካል አካል የሚባለው በቤተክርስቲያን አስተምህሮ ከአንገት እስከ ወገብ ያለው እስከ ወገብ ድረስ ያለው ወይም እስከ መንጣጥቂያ ድረስ ያለው አካል ይባላል። ቦዲ የሚባል ታውቃለች? ልብ በዚያ ነው ያሉት ኮሎኒ ቦዲ የሚባለው እዛ የሚቀርብ አይደለም። እና ቤተክርስቲያን ቦዲ የሚባል ከዚህ እስከዚህ ነው። ሌላው ህዋስ የሚባል ሚስት ምንድን ነው? እንጂ ባል ምንድን ነው? አሁን እዚህ ውስጥ ማን ይበለ ነው አይደለም። ማን ነው? አካል ራስ ማን ይበለ ፈጥሞ ነገር እንዴ እዚህ ደግሞ እቺ ማለት ነገር ማን ይበለ አይደለም። ወይ ስሙ እሺ ከቃም ጋር ናችሁ? ባል ወንጅ ነው ሚስት ነው አካልና ራስ ማለት እሺ ታው ዲያቱ የሚያስማኝ እዚህ ነው የሚታስበው በጣም ዘይ ጀርብ ሰጠው ከይት ካካል ከይት ልብ ያንዴት ነው። ስለዚህ እንዲያስብ ምን ያስፈልገዋል? አሁን ባይኛው የሰውነት እንቅስቃሴ የሚሰራው ወደብ ሰው ምን ማለት ነው? ስለዚህ ደም ያንዴት ነው። ስለዚህ ልብናት በላይ ማለት ነው። ልብ ደግሞ እንድትረጭና በትክክል ሌሎች ዋጋ ድርሻቸው የሚቆጣጠሩ ደግሞ ኮማንድ ሴንተር ነው የሚያዝማን። ስለዚህ ራስ ይበልጣል ማለት ነው። አይምሮ እንዲያስብ ምን ያስፈልገዋል? ልብ ነው። አይምሮ እንዲያስብ ደም ሊረጭበት ይችላል። ልብ በትክክል ደም ሊረጭ ደግሞ ማን ያስፈልጋል? አይምሮ ያስፈልጋል። በአንድ ማለት የቤተሰቡን አሁን ለምሳሌ እግሬ ላይ ሾዶ ወጋጅና ስጠዘጥዘኝ ያለው ቁስሉ ምን ያምን ይችላል? ራስሽን ራስ ባል ማለት የቤተሰቡን ህመም የሚሸከም ማለት የቤተሰቡን ህመም ተሸካሚ ክርስቶስ የኛን ህመም ማለት ይሸከም የእምነታችን ራስ እሱ የሚሸከም። ሚስት ደግሞ ምንድን ናት? ህይወት የምትሰጠው ነው። አይምሮ እንዲያስብ ልብ እንደሚረዳ ሁሉ
ባል እንዲያስብ አስቦ እንዲያቅድ ረዳቱ ህይወቱ የምትሆነው ሸክም የምታቀልላት ያለሷ ማሰብ አይችልም። ልክ ደም መስጠት አቆመች አይምሮ ማሰብ እንደሚያቀር ሁሉ ሚስት ሰላም መስጠት ካቀደች ባል ለቤቱ ማቀር አይችልም። ይሄንን እናስበው። የሚዘነጋ አይምሮ ማሰብ እንደውም እዚህ ሐኪሞች ይናገራሉ። የሆነ በኩል የቋንቋ ማወቂያችን ክፍል ጭንቅላታችን፣ የሆነው ደግሞ የምናስብበት ክፍል የምናስታውስበት ክፍል፣ የሆነው ክፍል ከለር የምንለይበት ክፍል የራሱ ክፍል አለ። የሆነ ክፍላችን ውስጥ ቢመጣ ምንም ቋንቋ ማንለይ መሆን ይችላል። ይህ ሁሉ ስራ እንዲሰራ ይህን የማይዘነጋ ጭንቅላት ጥቅም የለውም። ይህን የሚዘነጋ ለሚስቱ፣ ለባሉ፣ ለልጆቹ፣ ለቤቱ የማያስብ ዝም ብሎ ይሄ ቅል ነው እንጂ ባለ የማያስብ ህይወት የማትሰጥ ሚስት ደግሞ ብርታት የማትሆን እንዲያስብ ህይወት ምስል ድካም የምታቀልለት አይቶ የምትለው የምታሳርፈው ካልሆነች ደግሞ እሷ ጥቅም የለም። ስለዚህ ባል ሀሳቢ ሚስትም ህይወት ሰጭ ነው። ይህን እያደረግን እንደሆነ ሁለቱ ራስና አካል እንዲገናኝ የሚያደርግ አንድ ነገር አለ። እሱም አንገት ይባላል። ሃይማኖት ነው። ቤተክርስቲያን አካል ናት። ኤፌሶን ምዕራፍ 1 ቁጥር 23 ላይ ክርስቶስ ራስ ነው። ራስና አካል የሚያገናኝ አንድ አንገት አለ። ክርስቶስና ቤተክርስቲያንን የሚያዋህድ ሃይማኖት አለ። ራስም አንድ ነው፣ ክርስቶስም አንድ ነው፣ አካልም አንድ ነው፣ ቤተክርስቲያንም አንድ ናት። አንገትም አንድ ነው፣ እምነትም አንድ ነው፣ ሃይማኖትም አንድ ነው። አንገት በሌለበት አካልና ራስ ተዛምደው መመጋገብ አይችልም። ሃይማኖት የጎደለው ትዳሩ ምን ይለው የተለያየ ንፋስ ጸሎት ስታቆሙ እዚህ አንገት ቁርጥ ካለ ከልብ ደም አይገኝም። ከአይኑ ወደዚህ ደግሞ ሜሴጅ ትራንስሚተር ሲሄድ አይሰራም። ሴሎቹ አይሰሩም። ታዲያ እንደዛ ከሆነ ምንድን ነው ደምም አይረጭ የሚዋሃዱት በአንገት ነው። ባልና ሚስትን አንድ የሚያደርጋቸው ሃይማኖታቸው ሲጠነክር፣ ጸሎታችሁ ሲቀንስ፣ ከቁርባን ስትርቁ፣ በ40 ቀን ትቆርቡ የነበራችሁት በ3 ወር፣ በ3 ወር ትቆርቡ የነበራችሁት በ6 ወር ስታረጉት፣ በ6 ወር ትቆርቡ የነበሩ በዓመት ስታረጉት፣ ከዚያ በኋላ ያገዳችሁ እያሰለሰለ መጥቷል። ከክርስቶስ ጋር ያለን ህብረት ሲላላ ትዳር ውስጥ ያለው ህብረት ይላል። የጸሎት ጊዜ የሌለ መጽሐፍ ቅዱስ በጋራ የማንበብ ጊዜ ከቤተ ክርስቲያን ጋር ያንድ ህብረት ከልጠፋ ትዳር እየመነመነ ይሄዳል። ከቃሉ ጋር ናችሁ፣ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ትዳር ምስጢር ነው። ማንን ያስመስላል? ማንን ያስመስላል? ክርስቶስን ያስመስላል። ሰው ለምንድን ነው የሚያገባው የሚለው እንደወደ መለስ ፊት ሁለት ነጥቦች ላይ ቀሩ። ሰው ለምንድን ነው የሚያገባው? ለምንድን ነው የሚያገባው? አንድ ክርስቶስን ለመምሰል፣ ሁለት ዘላለማዊ ህይወት ለመውረስ ነው። ሚስታችሁ መጽደቂያችሁ ነው። ባላችሁ ምንድን ነው? መጽደቂያ ነው። የምትድኑበት። አንድ ሰው እንዴት የሚድንበትን ነገር ቆርጦ ይጥላል? እኔ በጣም የሚገርመኝ አንድ ነገር አለ። እዚህ ሁለት ጥያቄ ልጋችሁ። አንድ ሰው ቤተክርስቲያን ሲያቃጥል ዝኑላችሁ ታውቃላችሁ? ትዳሩን ሲያፈርስ ቤተክርስቲያን እያቃጠለ እንደሆነ አታውቁም? አቤት 3 ቤተክርስቲያን ኢትዮጵያ ውስጥ ተቃጠለ፣ 10 ተቃጠለ ይላል። አንድ ማለት ላይ ተፋጠቁ፣ አንድ ቤተክርስቲያን ተቃጠለ። ስንት ቤተክርስቲያን የተቃጠለው? እኛ ያንቃጠለው ቤተክርስቲያን ይሄ ተቃጥለው አንድ ማለት ላይ አንድ ቤተክርስቲያን ነው። አንድ ቤተሰብ አንድ ቤተክርስቲያን። ለዚህ ቤተክርስቲያን በጣም አሁን እዚህ ለምትገለገሉ ቤተክርስቲያን ብዙ ተዋቶ ተቀስቅሶ ይሰራል። ትዳራችሁ እኮ በቅስቀሳ እኮ የተገኘ አይደለም፣ በደም የተመሰረተ ያንን ነገር ነው እያፈረስን ያለ። ዝም ብለን ነው ዘመን ላይ ወገኖች፣ እውነቴን ክርስቶስን ያህል ጌታ ቁጭ ብሎ የዋለበት እኮ ሰርክ ትዳር ጾሞ እንደተመለሰ እኮ የተገኘው መጀመሪያ ትዳር ውስጥ ነው። ቤተክርስቲያን ይሄ ሰንሰለቷ ከተቆረጠ አትቀጥልም እና መዳኛችሁ ነው። ሰው እንዳደቃችሁ መዳኛችሁ ነው ማለት ነው። ምን ትጸድቁበትን ነገር እንዴት እንደዋዛ በስልክ ብቻ በቴክስት ብቻ ተጣልታችሁ ትፈታላችሁ።
የምትድኑበትን ነገር ማለት አንዳንድ እኔ የሚገርመኝ አንድ መነኩሴ ሄደው ቆቡን ጥሎ ብታገኙ ይዛል ምን ብላለ አመት ይሳቅበታል። ለምን ነው እናንተ ስትፋቱ ማይሳቅ? አንዱ መነኩሴ አሁን ቆቡን ቢጥል አቤት እነዚህ ቁሶች መነኮሳት አቤት አቤት በሚዲያ አቤት ቆቡን እኮ ጣለው። አንተ ሚስትህን ስትጥል ቆብ መጣል አይደለም አንተ? ለምንድን ነው በዚያ ያህል ማይታሰብባችሁ? በእናትህ ክርስቶስና ቤተክርስቲያን ተለያይተዋል እኮ ነው። አንድ መነኩሴ እኮ ቆብ ብቻ አድርጎ ሳያገባ ቢኖርበት ምክንያት ሚስትን የተካችው ቆቡ ስለሆነች ቆብን መጣል ነውር ያወጣውን ያህል ሚስትን መፍታት ነውር በጣም ነው። ባልን መፍታት ነውር ነው። መዳኛን የምትድኑበት መንገድ ነው። ስታገቡ ወደፊት የምታገቡት ለመዳን አሉ ለመስጠት አሁን ማይቆርብ ባል መጥቶልኛል ማይቆርብ ማጥቆም ይችላል እኔ ምን ሲሰም ሰው ደግሞ ማቆርብ አይፈልግም ምን አደርጋለሁ ላሉ አትወይሽ ሊካቆርብ የሚያደርግ ይችላል አታውቂው ያገባችሁ ጋር ሷት ቆርብ ያላገባችሁ ግን ማይቆርብ ባል አታውቂው ለምን ምን ያደርግላችኋል? ስለሆነ መዳኛ እኮ መተጋገዣ መድረክ አይ መዳኛ የሚድኑበትን ነገር ደግሞ ዝም ብሎ ይገባበታል። ታዲያ ተው ሁለቴን ነው እግዚአብሔር ቀላል መንገድ ቢሰጣችሁ ግን ራሳችሁን ያከብዳችሁ አትስ እግዚአብሔር ሳታገቡ ጽድቁ ቢኖር እንዴ ልትሆኑ ነው? አድርሳችሁ ጽድቁ አባቶቻችን በሰይፍ እየታረዱ ቢጸድቁ እናንተ ያን ሰው አመት ችላችሁ መስረጋትካችሁ ነው እንዴ? አንድ ሰው ሰይፍ አይደለ ገጀራ አይደለ አሁን አይደለ መቼም ሰው እኮ በዳም ሞት ከፋም ሞት ለፍላፊ ሞት መቼም ሰው እንደው እንደ ቅዱስ አግናጤዎስ የተፈቱ የተነቀቀው ያለ ሳይል ተራባን ሳይል ዘንዱ አይደል ሰው እኮ ወይስ ሰው ይችላችሁ አጸዳ አባቶቻችን ሰይፍ ችለው ነው የጸድቀው። አውሬ ይችላል እሳት ችለው ጸድቀዋል። መቼም ባላቸው የሚስታችሁ ቢከፉ ከእሳት አይከፉ ካርበዛ ከጅብ አይከፉ። ድሮ እኮ በዚህ በሮም አደባባይ እኮ ከተራቡ ውሾች ጋር ክርስቲያኖቹ 3 ቀን 7 ቀን ረሃብ ተርበው እንዲሰነብቱ አድርገው ውሻውም እንዲራብ አድርገው አንድ ላይ ምግብ እየሰጡ ርቧቸዋልና ወደ ምግቡ ሲሰዱ ውሻው እንዲነክሳቸው እያደረጉ የሚሳቅበት ጊዜ ሆነ። እንዲህ ነው ሰጥተዋል አባቶቻችን። አንድ ሰው ችላቸው አሰርኩም ደግሞ የምትደራረቡትስ እንደው ቅዱሳን ሳወርቅ ቢራ አንተ ሰውዬ አንድ ሚስት ዘጸደቅ ቢለ እግዚአብሔር ብዙ ሚስት ጨምር ያርክ በራሱ ላይ ሸክም ታደርጋለህ። እግዚአብሔር ብዙ ያገባል የሚጸድቅ ቢል ነው እንዴ ልትሆን ነው ወይ? ዘውታችኋል። ለምሳሌ 10 ሚስት ያገባ ይጸድቃል ይባል አንዷን መቻላ ነው እንዴ ልታረጋችሁ ልንጫችሁ በአንድ ላይ ማለት እንዴ ሊሆን ኖሯል። እንዲያው እግዚአብሔር አቅም እንደሌለ አውቀን አንድ አግባ ያላል። እግዚአብሔር እንደው ሸክም አጥቷል። እናንተም እንደዛው አንዱ ለሴቶቹ ለዚህ አንዱ እያበሸን እየሰከረ እየተጨቃጨቀ ማስቸግሮ 7 ባል ይወሙኛል። አያችሁ እግዚአብሔር እንዴት እንዳቀለለናችሁ። ሸክሜ ቀላል ነው ቀንበሬ ልዝ ብሎ ያለ ጌታ አንድ ሰው እኮ ከባድ ሆኖ እንዴት ነው ሰው የሚጨምሩት ለፈራጅ በትራራችሁ ላይ ያ ሰው የሚጤው አንዱ ከንቱ በራሳችሁ ላይ ደግሞ ሸክም ትጨምራላችሁ። ልባችሁ ሰው መከራ ይሄ የእግዚአብሔር ቤተሰቦች የምትድኑባትን ይዘታችሁ ለዚህ ልቆት ነው ወንድማችሁ ወስዳችኋል። ይህ አንድ ሲሰጣችሁ እንዴት ልጓዝ ይሰጣችሁ አንድ ባልስጣችሁ እንዴት ልጓዝ ነው የድህነት ምክንያት ለእግዚአብሔር ሙገለስ ሲለት ምን ይሆናል? ጠላቶቻችሁን ውደዱ ብሎ ሚስቴን አልወድም የምትሉ ምን ምትሆንሽ? የሚረግሟችሁን መርቁ ብሎ ሲያበቃ ፈርሽታ የምታጎርሰን ሚስት ክርስቶስ የሚያለብስሽን ባል ብትታመሙ የሚታመምላችሁን ሰው እንዴት ነው ጠልታችሁ ለክርስቶስ ምትወልሲለ? የሚረግሟችሁን መልቀቁ ለሚያሳድዷችሁ ጸልዩ። ከአንዱ ሀገር ያሰድዷችሁ ወደ ሌላው ቀኛችሁ እንዲወጣ ግራ ስጡ ላለ ጌታ አብራችሁ እንዴ ተቻለ ታወቀው ወዳጁን ጠላቶቻችሁን ሁሉ ብሎ ጌታ ወዳጆቻችን ስንጠራ አሁን እንከ ምን መልስነት ይሆናል? ስለዚህ እግዚአብሔር ሰዎች ተዳር መዳኛ እንዴት ለሩቆት ስለሰጣችሁ እግዚአብሔር ይክበር ይመስገን። እግዚአብሔር ይክበር ይመስገን። እግዚአብሔር ይክበር ይመስገን። አሜን። የመጨረሻ እውነት ነው የትዳር ችግሮች እንዴት ይፈቱ ነው። እነዚህ ትንሽ እስኪ ነው
በመጽሐፋዊ መሰረት ከቃሉ ጋር ናችሁ። አንደኛ ልዩነቶችን በደንብ አድርጋችሁ አክብሯቸው እና ይቅር ባይ ማክበር ማለት በመጀመሪያው የሴቶችና የወንድ የጾታ ልዩነት ማክበር አለባችሁ። አንድ ሁለተኛው መረዳት የሚባል ነገር አለ። እስቲ መረዳት በሉ። መረዳት ማለት ነው። መረዳት ማለት በአንድ ሰው ጫማ ቆሞ ማሰብ ማለት ነው። እዚህ ቅዳሴ ላይ በጣም ብዙ አባታችን ቅድም ማልዳ ሲሉ ሰምታላችሁ። ቅዳሴ ነው አቤቱ የሰውን ድካሙን አንተ በጣም ነው ደስ የሚለኝ። እውነቴን ነው። ይሄ ምን ያደርግል ወዳኔን ነው የሚያውቀን የሚረዳልን እሱ ብቻ ነው። ሰው የሰውን ድካም አይረዳም። ድካም በተራብንበት ሰዓት ያውቃል። ስንሳሳት አቅቶን ይሁን ሳናውቅ ቀርተን ይሁን ያውቃል። ደክሞን ይሁን ያውቃል። እድሜያችን ሆኖ ይሁን ሰው ገፍቶን ይሁን ያውቃል። ድካማችን የሚረዳልን ክርስቶስ ነው። ክርስቲያን ማለት ክርስቶስን የሚመስል ነው። ስለዚህ መረዳት ምንድነው? መረዳት ምንድን ነው የምንረዳው? ባላችሁ ሲበድላችሁ ወይም ስትበድል ምን ማድረግ አለበት? መረዳት። እንዴት ነው የምትረዱት? የምትረዱበት መንገድ አንድ ሶስት ነው ጥንቃቄ። የመጀመሪያው ሰዎች በአስተዳደጋቸው ሊያጠፉ እንደሚችሉ መረዳት ነው። አስተዳደጋቸው ባልየው አባቱ እየተደባደበ እያያደገች ሚስትን መደብደብ ሕግ ሊመስል ይችላል። ስለዚህ እሱ ሲያገባ ምን ያደርግ? ይደበድባል። አባቱ እየሰከረ ሲያያደገ ልጅ ሲያገባ ምን ያደርግ? ይሰክር። ስለዚህ አስተዳደጉ ሊሆን ይችላል ብሎ መረዳት ማለት በአስተዳደግ ያመጣ ነው እንጂ በራሱ ከፍ አይደለም ሰውየው ብሎ ማሰብ ነው። አላችሁ ዘመዶች መረዳት። ሁለተኛ የምንረዳው ምንድን ነው? ሰዎች ምንጊዜም ራስ ወዳድ እንደሆኑ ማወቅ። ሰዎች ራስ ወዳድ ናቸው፣ ተፈጥሮ ማለት ነው። በተለይ አዳም ከወደድከው ወዲህ አብጣ ነው የሰለጠነው ምንጭም እኔ ነው ነገር። ሰዎች ለክብራቸው ቤት እንደሚጨነቁ ታውቃላችሁ። ህፃናትን ይገርም። አሁን ሰዎች በጭቃ ላይ መንገድ ላይ ወድቀው መሰበራቸውን ሳይሆን ሰዎች በይያሉ ነው ታውቃላችሁ። ለክብራቸው ሲሉ የሚጨነቁ የሰው ልጆች በምድር ላይ የሚወዱት ትልቁ ነገራቸው ክብራቸው። ከሃይማኖቱም እኮ እያስመለጡት ነው። አታውቁም? በቋንቋ የምንጋደል እኔ እንትን የምንለው ለምንድን ነው? ከእግዚአብሔር ራሱ ቋንቋ ሲመጣት ነው። ኢትዮጵያ ውስጥ ራሱ ከእግዚአብሔር ይበልጥ ከሃይማኖት እገሌ ያለው። ስለዚህ ምን ማለት ነው? ሰዎች ራስ ወዳድ እንደሆኑ አውቆ ቅድሚያ መስጠት ነው። ቅድሚያ መስጠት ለራሳችሁ ሳይሆን ለኔ ነው። ባልም ለኔ ማለቱን ትቶ ለሚስቱ። ሰው ራስ ወዳድ ነውና ለራሱ ሲያደሉለት ይወደናል ነው። ሚስትም ለባሏ ለራሷ ትታ እንዲህ አላረክልኝ ማለት ሳይሆን እንዲህ አላረክልኝ ዘንድ ምን ይላል ማለት ችግሩ መፈታት ጀመረ። የሰው ልጆች በምድር ላይ ጠላት የሚያደርጉት ነገር ራሱ የሚያስቀድም ሰው። ስለዚህ ራሳችን ማስቀደም ስል ያው ማስቀደም ነው። ሶስተኛው ሰዎች አጋንንት ገፍተዋቸው ሊያጠፉ እንደሚችሉ ማወቅ አለበት። አጋንንት ይገፋል። ሰይጣን ደግሞ አስመሳይ ነው፣ በጣም አስመሳይ ነው። አንድ አሜሪካዊ ጸሐፊ የተናገረው ነገር አለ። እኛ ሰዎች አለ ቀድመን ለወሰንነው ነገር መረጃ የመሰብሰብ አባዜ ያለብን። ምን ማለት ነው ታውቃላችሁ? ለምሳሌ ገሌ ሌባ ነው የሚል ኢንፎርሜሽን ጭንቅላታችን ውስጥ ካለ ሁልጊዜ መረጃ የምንሰበስበው ምን እንደሆነ የሚያረጋግጥልን ሌባ መሆኑን የሚያረጋግጥልን የሆኑ ወንድና ሴትን በዝሙት ብንጠረጥራቸው ሱቅ ላይ አብረን ብናያቸው ምን ነው አላልኩ ምን ነው አይደል? ቀድመን ለወሰንነው ነገር መረጃ የመሰብሰብ ችግር አለው። አጋንንት ደግሞ ያንን ተጠቅሞ ቀድማችሁ ለወሰናችሁት ነገር ስለባለገው ወይም ስለሚስቱ የሚመስላችሁን መረጃ ሰይጣን ያቀርብላችኋል። ስለዚህ ሰይጣን አስመስሎ ሊሆን ይችላል። እገሌ ይጠላኛል ካል ወይም እገሌ ለምሳሌ እገሌ ይኮራብኛል ብለን ካሰብ ሰይጣን ከዚያ በኋላ እንደሚኮራብን የሚያረጋግጡ መረጃዎችን የሚያስገኝ በእርዶ ተቀናጦ ሲሄድ ያው በቀደም የገመትከው ነገር ያስብለን ነው። ኮርቶ ካል ለምሳሌ ሁለት መነኮሳት በገዳም አብረው ሲኖሩ ሰይጣን በምን ያጣላቸዋልና
አንዲት ወፍ አምጥቶ ከበራቸው ላይ ቁጭ አለ። ለአንዱ ነጭ ወፍ አድርጎ አሳየው፣ ለአንዱ ጥቁር ወፍ አድርጎ አሳየው። አባ አየኋት ይህችን ጥቁር ወፍ አለ። ኧረ ነጭ ናት ውግር አደረገኝ ይላል እና እኔም ቦሌ ጥቁር ናት፣ ነጭ ናት፣ ጥቁር ናት ታየው ነገር ቅዱስ ሚካኤል መጥቶ አንድ ወፍ ናት እባካችሁ ተስማሙ ብሎ አንድ ነገር አሳያቸው ይላል። ሰይጣን አስመሳይ ነው። ሶስተኛ የትምህርት ልዩነት ሊኖረን ይችላል። ገብርኤል ይነግራል። ከቃል ናችሁ ከቃል ጋር ናችሁ። አንድ ልጅ 10ኛ ክፍል እየተማረ የ9ኛ ክፍል ፈተና ይፈትናል። የመጀመሪያ ዲግሪ እየተማረ የማስተርስ ይፈተናል። ስለዚህ ሰው የተማረውን ያደስማል። ስለዚህ የትምህርት እጥረት ሊሆን ይችላል ብሎ መረዳት ማለት ይሄ ሳይድ ማልሆኑ ሊሆን ይችላል። ቀጥሎ ምን ሊሆን ይችላል? መንፈሳዊ እድገቱ ደህና ሆኖ ሊሆን ይችላል። ሐዋርያት መንፈስ ቅዱስ ከወረደ በኋላ ያሰብኩትን መንፈስ ቅዱስ ከመውረዱ በፊት ማሰብ አልቻሉ ነበር። በመንፈስ ቅዱስ ስላልታደሱ ጌታም የሚታገሳቸው ነገር ነው ማለት። አንድ ሰው መንፈሳዊ ሲሆን የሚያስበውና ስጋዊ ሳለ የሚያስበው ይለያያል። ስለዚህ ስትጣሉ አይ አስተዳደግ ይሆናል፣ የሰይጣን ፈተና ይሆናል። ሰው ምን ጊዜም ለክብሩ ተጨናቂ ነው። መንፈሳዊ እድገቱ ገና ስለሆነ ወይም እድገቷ ገና እንደሆነ ስለሆነ ይችላል። ያለ መረዳትና ያለ መማር ችግር ሊሆን ይችላል። ሰይጣን አስመስሎበት ሊሆን ይችላል። የዋለበት ወይም የዋለችበት አንድ ጊዜ ይቀርባል። ምቹ ጊዜ ፈልጎ መወያየትም አንድ መቀመጥ ማቴዎስ ወንጌል ምዕራፍ 21 ላይ የሚል ቃል አለ። ጌታ ሐዋርያት አሳ ሲያጠምዱ አገኛቸው። አሳ ተዋድረው አገኛቸው። ቅዱስ ጴጥሮስ 3 ጊዜ ክዶታል እና ጴጥሮስ ትወደኛለህ ብሎ አልጠይቀው። ምን ያደርጉ አበላቸው። አሳ ወምደረ መስሉ ሄሮድስ ኢየሱስ ለጴጥሮስ ስምዖን ወልደ ዮና ተወክረን ምሳ ከበሉ በኋላ ጌታ ኢየሱስ ጴጥሮስን ትወደኛለህ ያለው ምራን በኋላ ለምን ሳይበሉ አላለው ሲባል ሰው መስማት የሚችልበት ጊዜ ላይ ነው የሚጠይቀው። እንደራበው ጴጥሮስ ትወደኛለህ ቢለው አይሰማም። ርቦታል። ጾሙ ያደረ አቤት ሆነ ይጠየቅ። ሰው ምን ቦታ እንዳወጣው አለቃው ተቆጥቶት ሊሆን ይችላል። ማስጠንቀቂያ ተሰጥቶት ሊሆን ይችላል። እናቱን በሞተች በስልክ ሰምቶ ሊሆን ይችላል። የት እንደዋለ ሳታውቁ በነገር አትጀምሩ። ይህን ችግር አለመረዳት ማለት ሰው ምን ሲያደርግ ብሎ እንደመጣ ይህን ደግሞ እየሳን ነው። መጀመሪያ አዳምጡን። ሰዎች ስለ እናንተ ወሬ ተሞልተው ሊመጡ ይችላሉ። አንተ ለዚህ ያደረገ ይባል መጀመሪያ ውስጣቸው አለ ደህና ሆናችኋል፣ ደህና ሰነበታችሁ፣ ደህና መጣችሁ፣ ደህና መጣን የሚባሉት ጀምር ጌታ መጀመሪያ ሬቆ አብራሪ ነኝ ከማለት በፊት ሰው ምን እያለ ነው ብሎ ወሬያቸውን ያስወጣል። ጴጥሮስ ዮሐንስ ይለዋል፣ ኤርምያስ ይለዋል። የእነሱን ወሬ የቃረሙት ራሱ ጥቶ ማንነቱ ይገኛል። ሰዎች ስለኛም ሀሳብ ሊሞላ ይችላል እና ያለን ሰዎች መረዳት ሊገንዘቡ ሲታቀ መረዳት ሁሉ ከማራጆ ከዚያ የተረፈ ግን የቤተሰብ ጣልቃ ገብነትን ታርጉስ መጀመሪያ የሚሰጠው ባለትዳር እናንም አባት ከትዳር በላይ ስልጣን ይሰጣቸው። አንዱ የሚወጣበት ቤተሰብ ቤተሰብ ሰው እናት አባቱን ይተዋል፣ ከሚስቱ ጋር ምን ይላል? አዎ አንደኛ የትዳር አባቱ የሚኖረው ሰው ቤተሰብ ይሰማቃቸዋል። አንዱ ችግር ይሄ ነው። ሌላው ገንዘብ ነው። ገንዘብ እንደው ስለ ኦርቶዶክሳዊነት ኦርቶዶክሳዊ መረዳት ቢሆን ገንዘብ ምንም አይደለም። የሚወረድበት ልጸጥበት የመጣ ነገር ገንዘብን ይበላታል። ያገባችሁት ሰው ሰው ደግሞ ከሁሉ በላይ ነው። እንግዲህ እግዚአብሔር ሰዎች ለምን እናገባችሁ ወቁ። ትዳር ማለት እንደሆነ ችግሮቻችሁን በመረዳት ፍቱ እና ደግሞ አዳሙ የግብፅ ቤተክርስቲያን አንድ ነው ይላል ነው ግብፅ ውስጥ ቅዱስ ሲሳል የሚደረግ ምስል ራሱ ትልቅ ዶሮ ነሪቀን አይኑ ጎላጎላ ያለና አፉ ጠባብ ነው። የሁሉም የግብፅ ሰንዳችሁ ይሳው ማንዲላችሁ ነው ይችላል ሳልጫጋችሁ የትኛው የግብፅ ሰራውን ተታዩ ራሱ ትልቅ ነው። ዶሮው ትልቅ ነው። አይኑ ትልቅ ነው።
አፉ ደግሞ ምን ማለት ነው? ቅዱሳን ብዙ የሚያስቡ ብዙ የሚሰሩ አጠጣው የሚያዩና ጥቂት የሚናገሩ ናቸው። ለምን? ስለዚህ የምንላችሁ ፈልጌ ነው። ብዙ አዳምጡ ሆኑ እና ሰዓት ወጣቱ ትገሙ ይሄን ጥቂት ደግሞ እንደዛ ያደረጋችሁናል። አንዳችሁ ለሌላችሁ ይሄን ያደረጋችሁ እንደሆነ ትጸድቃላችሁ። ትዳራችሁ እዚህ ያለው ትዳር ከተፈወሰ የተቀደሰች ቤተክርስቲያናችን ትቀጥላለች። ከእናንተ የሚፈለፍለው በጎ ዘር ቤተክርስቲያን ይቀድሳል፣ ሀገር ያቆማል። አሁን እርግጠኛ ነገራችሁ እኔ እያወራኋችሁ ያለ አንድ ለእናንተ ሁለት ቤተክርስቲያን ይዘን ማገልገያ ቤተክርስቲያን ረካ እየወረድባት ያለ ዋናውን መሰረቱን ትዳርኩ ስለተወች እዚህ ጉዳይ ላይ ስላልተሰራ አሁን ይህ እውነት የነገራችሁ እኔ ብፁዕ አባታችን አይሾሙኝ አይሸልሙኝ ሀገረ ስብከታቸው አይቀጡኝ ለምን ስለማልሻ ተማሪ ይችላል እኮ እዛው ሌላ ወቅት ምንም ምናድርገው ነገር የለም። ምንም ለምን ወናት ይሄንን ገዳም ስሙት ለሳቸው ብያለሁ ነበር። ለምን ሲባል ሲዳሩ ንጹህ ወቅ ንጹህ ልጆች ወለድላች እስካሁን ሲያገር የሚላጠው ቀለች እንዴ ሃሎዊን ዴይ ማለት ታናቻል ምን ይላል ማምራቸው ይችላል ምን ነው ያለ ዳሪ ተቃዋሚ ሶታ መቀየር በእግሩ ይሰጥበት ይሰጥበት ፕሮሰስ ላይ የተረጋገጠበት ይህንን ፍሬዎቻችን የኔ ፍሬዎች የመኖር የተፉ ለቀበዛዎች ነው። ይህንን የመኖራቸውን ጉዳይ ልጆቻችሁን የምታተርፉት ደግሞ እቺ ነው ማዘር ሴት የምትባላለች አምራን ከመጠይቅ የምትነገሩት ነው። አንቺም ካለ ሊነገር ይችላል። ሌላው እየተንካች የምትኖር ሴት ስለሆነች ማዘር ሴት ትባላለች ብቻ። ልክ ሰው መሆን ማለት ማዘር ማለት ነው። ከነገር ዋሳማን ይቆቀራል ነው እና አራተኛ ተንተምዳ ማዘር ማለት እናት ማለት ነው። እሺ ምን ማለት እንደሆነ ሲጠራት አንሱስ ነው። እሺ እናት ማለት ነው መሰረት ታሪክ አስቀጣይ ሰንሰለት ማለት ነው። ስለዚህ መኖር ምንድን ነው ሲባል መተካት መኖር መተካት በሊደርሺፕ እና በማኔጅመንት ትምህርት የመጨረሻው የጽናት ያለው መሪ የሚባለው ምንድን ነው ካላችሁ ሌላ ተተኪ መሪ እየተካስ ነው። ከሞተ በኋላ ሀሳቡ የሚመራለት ሰው እሱ መሪ ይባላል። ስለዚህ አሁን ትውልዱ መቅደም ከነገራችሁ ይሄ ገና ተጣጥራችሁ እንደ ህንድ ቤተክርስቲያን የህንድ ቤተክርስቲያን እናቶች ከሚካከሉት ንፍሮ አንድ ፍሬ ለድነቸው ታይቶ አንድ ፍሬ ለቤተክርስቲያን እያደረጉ እንደሰጡና ቤተክርስቲያኖቹ እንዳስቀጥሏል። 1.3 ቢሊየን ህዝብ ባለባት በህንድ 2.5 ኦርቶዶክሳውያን ብቻ ነን። ሚሊየን 1.3 ቢሊየን ህዝብ 2.5 ሚሊየን ብቻ ኦርቶዶክስ ነው። ግን 22 ሆስፒታል ብቻ ነው። አይገርማችሁም? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ እንዳያስብ አንድ ምክራረስ እንደሚባል እነዚህ ወደ ሳቀና የሚል ምንም ያንተው ይስፍ ሜዲካል ኮሌጆች ናቸው። ኢየሱስ ማገልገያ ማዕከላት አሏቸው። ሂውማን ሪሶርስ ኤምፓወርመንት ፕሮግራም የሚባል ምዕመኖቻቸውን አቅም የሚሰጡበት አብሮት የሚያሳዩበት ቴክኖሎጂውን የሚቀርቡበት አለ። ስለዚህ ይህንን ስትሰሩ ንጹህ ትዳር ይመጣል። እንግዲህ ወደ ራሳችሁ ባትል ለቤተክርስቲያን በላችሁ ነው በስራት አለባችሁ። አሁን ትናንት 1000 ብር ብቻ ስለሰጣችሁ አይበቃም። እኔ ራሴ በተመናገር የጉባኤ ቤት ፕሮጀክት ነበር መናገሩ የተው ይሄ ራሱ የጉባኤ ቤት ፕሮጀክት ነው። ይሄ ግብጽ አባታችሁ ትንሽ እናገራችሁ ነበር ግን አዲስ እናንተ ማለት ናችሁ። ወደ ዘመናገር ትናንትና ባይድ ቃል በምድሩ ሰገች ነገራችሁ ተሰለፉ እኔ አስለቀሳችሁኛል። የዘመኔ ይሆን መቼም ጋይ ክርስትና ይሄ ነው ወደ ዘመናገር እና ይሄ መልሳችሁ ከክላስተር አንቺ አጠባቅ ሳይት ናቶች አንድ ታሉባች እና ነገር ቁጭ ሳይት ላይ አይ ማንዶች ተበላጭ ነኝ ፕሮግራም ተናንጨፋያቸው እንዴ
ሰጥታችኋል? ስጡ። ዛሬ ትናንት ኦክሲጅን ቀምሳችኋል? ዛሬ ይብቃው። ስለዚህ ስነግም ስጡ። መስጠት ብፁዓን እሙንቱ እለ ይሁቡ እንዘሆሙ እስመ ይእዜክሙ ለእግዚአብሔር። ካላቸው የሚሰጡ እነሱ ለእግዚአብሔር ያበድሩታል። ስለዚህ የእግዚአብሔር ሰዎች ካልሰራን አንኖርም፣ እንጠፋለን ይላችሁ። ልጆቻችሁ ያመልጣችኋል። ልጆቻችሁ ካመለጣችሁ ደግሞ የመውለዳችሁ ትርጉም ትርጉም እንዳያመልጣችሁ የጋብቶች ከልቤ ማማ ስለላገር ሱረት ያቆሚቶ አጨብሮዳችሁ ይረዱ ረነሻት ይይናቸው ለራሳችሁ ስጡ። ይህንን ሌላ ብስሩ ጠራቱ ተነጋግራል። ይሄ ከራሱ ከራሱ ችላችሁ ነው እንድትሰሩ። ስለዚህ እግዚአብሔር የተቀደሰ ትዳር ይስጣችሁ፣ በትዳራችሁ እንድትድኑበት ይርዳችሁ፣ በፍሬ ይባርካችሁ። ያልወለዳችሁትን ቢሆን እግዚአብሔር ትዳር መስረቂያ ነው እንጂ ግጥ መውለድ ያውቃል። መውለድ ይቻላል። አትሰስቱ። ወለዶች የልማታችን ደግሞ ይሄን ነው። ዋናው ትዳር ምን ማለት ነው? ማጽደቁ ልጅ በቃ ማጽደቁ ነው። እግዚአብሔር በትዳሩ በዛት ይስጣል። በምንኩስናው ይማረን፣ በክህነቱ ይማረን። ሁላችን ከየዘርክ እናታችን ያንሳን። መስዋዕት እግዚአብሔር ይሁን።